ሰላማዊት ማሩ እባላለሁ። የ12ኛ ክፍል ተማሪ ነኝ። በፕላን ኢንተርናሽናል ኢትዮጵያ በአማራ ቅርንጫፍ የዩዝ አድቫይዘሪ ፓናል ሜምበር ነኝ። በዛሬው ዕለት ፕላን ኢንተርናሽናል ኢትዮጵያ ባዘጋጀው የገርልስ ቴክኦቨር ኢኒሺየቲቭ ላይ የአብክመ ጤና ቢሮ ምክትል ቢሮ ኃላፊ የሆኑትን የአቶ ገስጥ ጥላውን ቦታ በመተካት የአንድ ቀን ውሎ አብሬያቸው አሳልፌያለሁ። እሳቸውን በጥሩ ሁኔታ ነበር የተቀበሉን። ቦታቸውን ከለቀቁልኝ በኋላ የዛሬውን ስኬጁላቸውን ነግረውኝ የዛሬው ውሏቸው የነበረው የተገልጋዮችን የማስተናገድ ቀን ነበርና አብረን ተገልጋዮችን ስናስተናግድ ውለናል። ከዛም በመቀጠል ከዚህ ቦታ ላይ እንዴት እንደደረሱ የአመራርነት ልምድ ከሳቸው ተምሬያለሁ። እንዴት እዚህ ቦታ ላይ እንደደረሱ፣ ምን አይነት ችግሮች እንዳጋጠሟቸው፣ እንዴት አድርገው ችግሮቻቸውን እንደሚፈቱ፣ ሌላውም ደግሞ ከ9ኛ ክፍል ጀምረው እስካሁን ካሉበት ደረጃ ላይ ያለውን ሂደት ነግረውኛል። በሴቶች ላይ ብቻ ሳይሆን በወንዶች ላይም በአመራርነት ቦታ ላይ ሲቀመጡ የተለያዩ ችግሮች እንደሚያጋጥሟቸው ከእሳቸውም በታች ያሉ ሴት አመራሮችም ምን አይነት ችግሮች ሊያጋጥሟቸው እንደሚችሉ እኔ እዚህ ቦታ ላይ ደረጃ ላይ ስደርስ ምን አይነት ችግር ሊገጥመኝ እንደሚችል ፈተናዎች እንዴት መቋቋም እንዳለብኝ የተለያዩ ምክሮችን ሲሰጡኝ ነበር። ፕላን ኢንተርናሽናል ይህንን ፕሮግራም ማዘጋጀቱ ሴቶች ራሳቸውን መውጣት እንደሚችሉ እንዲያውቁት እዛ ቦታ ላይ ተቀምጠው የመሪነትን ሙያ በትንሹም ቢሆን በአንድ ቀን ውሏቸው ምን አይነት ውሎ ሊሆን እንደሚችል እንዲያዩትና ወደፊት እነሱም ያን ነገር ማድረግ እንደሚችሉ ሴቶች ከመሪነት ቦታ ላይ ሲቀመጡ መስራት እንደሚችሉ ማድረግ እንደሚችሉ አሳይቶናል። በመጨረሻም ይህንን ፕሮግራም ያዘጋጀውን የፕላን ኢንተርናሽናልና የአብክመ ጤና ቢሮ ምክትል ኃላፊ የሆኑትን አቶ ገስጥ ጥላሁንን ከልብ አመሰግናለሁ።